ሰላም እንዴት ናችሁ? የካንሰር ህክምና የተሻሉ ሐኪሞች አድቫንስድ የሚባሉ ቴክኖሎጂዎች እንዲሁም ደግሞ ግንባር ቀደም የሚባሉ ሆስፒታሎች የሚያስፈልገው ነገር ነው እና በዛሬው ቪዲዮአችን ህንድ ሀገር ውስጥ የሚገኙ ቶፕ የተባሉ 3 ሆስፒታሎች የሚሰጧቸውን ሰርቪስ ትሪትመንታቸውን እንዲሁም ደግሞ እዛ ሆስፒታል ውስጥ የሚሰሩ ትልልቅ የሚባሉ ሐኪሞችን በዲቴል መናይ ይሆናል። የመጀመሪያው ማክስ ሳኬት ሲሆን የሚገኘው በሰሜን ህንድ ውስጥ ነው። ህንድ ሀገር ውስጥ ከሚገኙ ትልልቅና ዋና ከሚባሉ ሆስፒታሎች የመጀመሪያው ነው። ስለዚህ በዚህ ቪዲዮ የሚሰጡትን አገልግሎቶች በዝርዝር እናያለን። የመጀመሪያው ሰርጂካል ኦንኮሎጂ ሲሆን ቀዶ ጥገና የሚያስፈልጋቸውን የካንሰር ህመሞችን ይገኙበታል። እንዲሁም ደግሞ ሜዲካል ኦንኮሎጂ ለምሳሌ እንደ ኪሞቴራፒ ነው የጨረር ህክምናዎችን፣ ኢሚዩኖቴራፒ እንዲሁም ደግሞ ሮቦቲክ እና ሚኒማል ኢንቬሲቭ የሚባሉ ሰርጀሪዎችን በትንሽ ቀዶ ህክምና የሚሰጡ የሰርጀሪ አይነቶችን በዋናነት ይሰጣሉ ማለት ነው። እሺ በዚህኛው ቪዲዮ ደግሞ ማክስ ሳኬት ውስጥ የሚያገኟቸውን ሐኪሞች በዝርዝር የምናይ ይሆናል። የመጀመሪያው ዶክተር ሃሪት ቻቱበር ነው፣ የሰርጂካል ኦንኮሎጂ ሄድ ነው። ዶክተር አቱል ሻርማ የካንሰር ሐኪም፣ ዶክተር ሚኑ ዋሊያ የጡትና የደረት አካባቢ የካንሰር ሐኪም፣ ዶክተር ፕራሞድ ኩማር ጁልካ የካንሰር ሐኪም እንዲሁም ደግሞ ዶክተር ሪቴሽ ፕሩቲ የቀዶ ህክምና የካንሰር ሐኪም። የካንሰር ህክምና የቴክኖሎጂ አይነቶችን በምናይበት ጊዜ የመጀመሪያው የጨረር ህክምና እንደ ቱቢም እንዲሁም ደግሞ አይጂአርቲ፣ አይኤምአርቲ እንዲሁም ደግሞ ሮቦቲክ የሆነ ሰርጂካል ህክምና እንደ ዳቪንቺ ከዛ በተጨማሪ ፔት ስካን እንዲሁም ደግሞ አዳዲስ የመጡ የመመርመሪያ መሳሪያዎችን ያገኛሉ። ስለዚህ በአጠቃላይ ማክስ ሳኬት ለታካሚዎች የተሻለ የኬሞቴራፒ የጨረር ህክምና እንዲሁም ደግሞ አዳዲስ የመመርመሪያ መሳሪያዎችን በማምጣት ይታወቃል። ስለዚህም ያው ህንድ ሀገር ውስጥ ካሉ አንደኛና የመጀመሪያ ተቀዳሚ ተመራጭ ሆስፒታል ያደርገዋል ማለት ነው። ስለዚህ አዳዲስ ታካሚዎች ቀጠሮ ለማስያዝ እንዲሁም ሰከንድ ኦፒኒየን ከፈለጋችሁ በተጨማሪም ደግሞ ነፃ የምክር አገልግሎት ከፈለጋችሁ ታች ላይ ባለው ስልክ ኮንታክት ማድረግ ትችላላችሁ። እናመሰግናለን። እሺ ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ ስለ ሁለተኛው ሆስፒታል ስለ ፎርቲስ የምናወራ ይሆናል። ፎርቲስ ሆስፒታል ያው ታላላቅ ከሚባሉ የካንሰር ህክምና ከሚሰጡ ሆስፒታሎች በሁለተኛ ደረጃነት የምናየው ሲሆን የሚገኘውም ህንድ ሀገር ውስጥ ደልሂ ውስጥ ነው። ይህ ሆስፒታል እንደ ሌሎች የካንሰር ሆስፒታሎች በዋነኝነት ይጠቀሳል። የተለያዩ የካንሰር ህክምና አይነቶች እንዲሁም ደግሞ ብዙ ዓመት ልምድ ያላቸው የካንሰር ሐኪሞች የሚገኙበት ሆስፒታል ነው። በዚህኛው ቪዲዮ ደግሞ በፎርቲስ ሆስፒታል ውስጥ የሚያገኟቸውን አገልግሎቶች በዝርዝር እናያለን ማለት ነው። የመጀመሪያው ሜዲካል ኦንኮሎጂ ሲሆን እሱም ኬሞቴራፒ እንዲሁም ደግሞ ኢሚዩኖቴራፒ ያጠቃልላል። ሁለተኛው ደግሞ የጨረር ህክምና ራዲዬሽን ቴራፒ ያገኙበታል። በተጨማሪም ደግሞ ካንሰሩ ኦልሬዲ ወደ ተለያዩ የሰውነት ክፍል ከተሰራጨ በኋላ የሚሰጠውን ፓሊዬቲቭ ኬር ያገኛሉ ማለት ነው። በዚህኛው ቪዲዮ ደግሞ በፎርቲስ ሆስፒታል ውስጥ የምታገኟቸውን ሐኪሞች በዝርዝር የምናይ ይሆናል። የመጀመሪያው ዶክተር ቪኖድ ራይና ሲሆን የኦንኮሳይንስ ዋና ሄድ ነው። ሁለተኛ ዶክተር ኒቲሽ ሮትጂ ሲሆን የጠቅላላ የካንሰር ሐኪም ነው። ሶስተኛ ዶክተር ራሁል ቫርጋ የደም የካንሰር ሐኪም ነው። አራተኛ ዶክተር አንኩር ባህል ጠቅላላ የካንሰር ሐኪም እንዲሁም ደግሞ ዶክተር ቪካስ ዶዋ የህፃናት የደም ካንሰር እና የመቅኔ ትራንስፕላንት ሐኪም ነው ማለት ነው። አሁን ደግሞ ከካንሰር ህክምና ጋር ያሉ ቴክኖሎጂዎችን ፎርቲስ ውስጥ የሚያገኟቸውን አብረን የምናይ ይሆናል። የመጀመሪያው ከዘመኑ ጋር አብሮ እየሄደ ያለው ተቀዳሚ የሆነውን አዳዲስ ፔት ስካኖችን ያገኛሉ። ሁለተኛ ደግሞ ሌተስት የሚባሉ የጨረር ህክምና አይነቶችን ይገኙበታል። እንዲሁም ደግሞ የካንሰር ህክምና ላይ ፎከስ ያደረጉ ኦፕሬሽን ክፍሎች፣ በተጨማሪም ደግሞ ህክምና ማስታገሻ ተብለው ታስበው የተሰሩ የተለያዩ ማቆያ ክፍሎች ይገኙበታል ማለት ነው። ስለዚህ ፎርቲስ ሆስፒታል በሚመጡበት ጊዜ ከዘመኑ ጋር አብረው እየሄዱ ያሉ የካንሰር ህክምና አይነቶች እንደ ኬሞቴራፒ፣ ራዲዬሽን ወይም የጨረር ህክምና ኢሚዩኖቴራፒዎችን የሚያገኙ ሲሆን ብዙ ዓመት ልምድ ያላቸው የካንሰር ሐኪሞችንም አብረው ያገኛሉ። እናመሰግናለን።
ስለዚህ ለማንኛውም ቀጠሮ ማስያዝ የሚፈልጉ ከሆነ ወይም ደግሞ የቪዲዮ ማማከር አገልግሎት የሚፈልጉ ከሆነ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። ስለዚህ በዚህኛው ቪዲዮ ደግሞ ስለ አፖሎ ሆስፒታል የምናይ ሲሆን አፖሎ ሆስፒታል ህንድ ዴሊ ውስጥ የሚገኝ ሆስፒታል ነው። የካንሰር ሕክምና በመስጠት እና ብዙ ዓመት የካንሰር ሕክምና በመስጠት ላይ ያሉ ሐኪሞችን ይዞ የሚገኝ ሆስፒታል ነው ማለት ነው። በቀጣይ ደግሞ አፖሎ ሆስፒታል ውስጥ በዝርዝር የሚያገኟቸውን የሕክምና አይነቶች እናያለን። የመጀመሪያው ሜዲካል ኦንኮሎጂ ትሪትመንት እንደ ኬሞቴራፒ እና ኢሚኖቴራፒ ነው። ሁለተኛ ደግሞ ራዲሽን ቴራፒ ወይም ደግሞ የጨረር ሕክምና። ሶስተኛ ደግሞ ሰርጂካል ኦንኮሎጂ ወይም በቀዶ ሕክምና የሚገኝ የካንሰር ሕክምና ትሪትመንት አይነት ነው። እንዲሁም ደግሞ አዳዲስ ሮቦቲክ ፕሮግራሞች በተጨማሪም ቦን ማሮ ትራንስፕላንት ወይም ደግሞ የመቅኔ ቅየራ አገልግሎቶችን ያገኛሉ ማለት ነው። ስለዚህ አሁን ደግሞ አፖሎ ሆስፒታል ውስጥ የሚያገኟቸውን ሐኪሞች በዝርዝር የምናይ ይሆናል። የመጀመሪያው ዶክተር ሳሚር ካውል ነው፣ ሰርጂካል ኦንኮሎጂ ወይም የካንሰር የቀዶ ጥገና ሐኪም። ሁለተኛ ዶክተር ራሚሽ ሳሪ፣ እሱም እንዲሁ የሰርጂካል ኦንኮሎጂ። ሶስተኛ ዶክተር ፊሮዝ ፓሻ፣ የቀዶ ጥገና የካንሰር ሐኪም ሰርጂካል ኦንኮሎጂ። አራተኛ ዶክተር ጋሩብ ካሪያ፣ የህፃናት የደም ካንሰር እንዲሁም ደግሞ የመቅኔ ቅየራ ሐኪም። እንዲሁም ደግሞ ዶክተር ጁቲ ሻንከር፣ የሜዲካል ኦንኮሎጂ ወይም ጠቅላላ የካንሰር ሐኪም። በዚህኛው ቪዲዮ ደግሞ አፖሎ ሆስፒታል ውስጥ የሚያገኟቸውን የካንሰር ሕክምና አዳዲስ ቴክኖሎጂ አይነቶችን የምናይ ይሆናል። የመጀመሪያው ኢሜጂንግ ጋይድድ የሆነ ራዲሽን ቴራፒ ወይም የጨረር ሕክምና ነው። ሁለተኛ ዳቪንቺ። ሶስተኛ ደግሞ አድቫንስድ የሆኑ ፔት ስካኖችን ወይም ከዘመኑ ጋር አብረው የሚሄዱ ያሉ የተለያዩ ፔት ስካኖችን ያገኛሉ ማለት ነው። ስለዚህ በዚህኛው ቪዲዮ ደግሞ ስለ አፖሎ ሆስፒታል የምናይ ሲሆን አፖሎ ሆስፒታል ህንድ ዴሊ ውስጥ የሚገኝ ሆስፒታል ነው። የካንሰር ሕክምና በመስጠት እና ብዙ ዓመት የካንሰር ሕክምና በመስጠት ላይ ያሉ ሐኪሞችን ይዞ የሚገኝ ሆስፒታል ነው ማለት ነው። ስለዚህ የተለያዩ ቀጠሮችን ለማስያዝ እንዲሁም ደግሞ የቪዲዮ ወይም የነፃ ኮንሰልቴሽኖችን ለማግኘት ከፈለጉ እዚህ ላይ በምናስቀምጠው ስልክ ማግኘት ይችላሉ። እናመሰግናለን። ስለዚህ በአጠቃላይ ማክስ ሳክሪት፣ ፎርቲስ እና አፖሎ ሆስፒታል ህንድ ሀገር ውስጥ የሚገኙ የካንሰር ሕክምና በመስጠት የሚታወቁ ሶስቱ ትላልቅ ሆስፒታሎች ናቸው። ስለዚህ እናንተም ይህን ቪዲዮ በማየት ከእናንተ ጋር አስፈላጊ የምታገኙትን ሆስፒታል ለመምረጥ እና ኮንታክት ማድረግ እንዳትረሱ። ይህ ቪዲዮ አስፈላጊና ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። እናመሰግናለን።